ለቢዝነሶች ሶሻል ሚዲያ ላይ ኦርጋኒክ ወይስ ፔድ አድ የትኛው የተሻለ ነው? ፔድ አድ ከኦርጋኒክ 10,000 እጥፍ ጊዜ እየተሻለ ነው። ኦርጋኒክ አይጠቅምም እያልኩኝ አይደለም፣ ግን መሸጥ የምትፈልጉ ከሆነ በተለይ ትላልቅ ነገር የምትሸጡ ከሆነ ግዴታ ፔድ አድ ረን ማድረግ አለባችሁ። የመጀመሪያው ምክንያት ፈጣን ውጤት አለው። እንደ ኦርጋኒክ የምትጠብቁት ነገር አይደለም። ረጅም ሰዓት የምትጠብቁት ክሬቲቭ ላይ የምትጨነቁበት ነገር አይደለም። ክሬቲቭ ያስፈልጋል፣ ግን ደግሞ ፔድ አድ ላይ በቀላሉ ሰዎችን ሪች ማድረግ ትችላላችሁ። ከዛ በተጨማሪ ደግሞ ታርጌት ለማድረግ ፔድ አድ ይቀላል። እናንተ እንደምታስቡት ሰው ሁሉ እንደሚያውቀው በጾታ በሚኖሩበት ቦታ እንደዚህ በጣም ቤዚክ ከሆኑ ነገሮች ውጭ በኢንተረስት ማድረግ ትችላላችሁ። ሉክ ላይክ ኦዲየንስ መስራት ትችላላችሁ። ሪታርጌት ማድረግ ትችላላችሁ። በጣም ብዙ አይነት አማራጭ አለው እና ሁለቱም ሊነጻጸሩ የሚችሉ ነገሮች አይደሉም። እናንተ ብራንድ አዌርነስ መስራት የምትፈልጉ ከሆነ ኦርጋኒክሊ መስራት ትችላላችሁ። ግን ደግሞ መሸጥ የምትፈልጉት የሆነ ትልቅ ውጤት ማምጣት የምትፈልጉ ሴልስ የምትፈልጉ ከሆነ ግን ፔድ አድ ግዴታችሁ ነው። ኦርጋኒክን ከዛኛው ጋር የምትሰሩትን እንዲያግዛችሁ ማድረግ ትችላላችሁ። ሰዎች አንዳንዴ ትረስት ስለሚያጡ ገብተው የሚያዩት ነገር ያስፈልጋል። አካውንታችሁ ላይ አዱን ረን የምታደርጉበት አካውንት ላይ እዛ ጋር ሲገቡ እናንተ እያስተማራችሁ ወይ የሆነ ኤክስፐርቲያችሁን እያሳያችሁ ያላችሁበት ቪዲዮ ወይ ደግሞ ኮንቴንት ካገኙ ጥሩ ነው። ግን ደግሞ ዋና መስራት ያለባችሁ ፔድ አድ ነው። ከፔድ አድ ጋር የተያዘ ስፔሲፊካሊ ከፌስቡክ አድ ጋር የተያዘ የትኛውም ጥያቄ ካላችሁ ኮመንት ሴክሽን ላይ አስቀምጡልኝ። በቪዲዮም ሆነ በሌላ መልኩ እመልስላችኋለሁ።